ሄይ ጋይስ እንዴት ናችሁ? የትናንትናውን ጨዋታ ሁላችሁም አይታችሁታል ብዬ አስባለሁ። ሲቲ በቃ ማድረግ ያለበትን ነገር አድርጓል። የዚህ ተጫዋች ነገር ግን በጣም የሚገርም ነው። ምክንያቱም ኦልሞስት 2-1 እየተመራ ነው ሊቨርፑል። ያን ጎል ኤርሊንግ ሃላንድን ያዘውም አልያዘውም 3-1 ተሸነፉም 2-1 ተሸነፉም ምንም ለሊቨርፑል የሚጠቅመው ነገር የለም፣ ውጤት የሚቀይረው ነገር የለም። ይህ ልጅ ግን አሁን 3 ጨዋታ ያልፈዋል ማለት ነው። በተከታታይ 3 ጨዋታ የሚያልፈው ይሆናል ማለት ነው። ምክንያቱም በቀጥታ ቀይ ካርድ ማየት ችሏል። እናም ሲቲ ያው መከፈል የሚገባውን ነገር ሁሉ ከፍሎ ከአርሰናል ያለውን የነጥብ ልዩነት አሁንም እንዳለ ቢኖርም ልዩነቱ ቢያንስ ግን ወደ 9 እንዳያድግ በ6 ብቻ እንዲቀጥል አድርጎታል። የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን የሰሜን ለንደኑ አርሰናል በ56 ነጥብ በአንደኝነት ሲመራው፣ ሲቲ በ50 ነጥብ ሁለተኛ ነው። በሶስተኛ ደረጃ ያው አስቶን ቪላ እና ታውንም ያለችው በ47 ነጥብ ሶስተኛ ደረጃውን ይዛለች። ማንቸስተር ዩናይትድ በ44 ነጥብ አራተኛ ደረጃን ይዟል። እና የዩቱብ ቻናሌን ሁላችሁም ሰብስክራይብ አድርጉ። አዳዲስ ቪዲዮዎች በቅርቡ ቀን በሰፊው የምመጣ ይሆናል። ሁላችሁም ዳላክ ሚዲያን እየገባችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በአሪፍ ስፖርታዊ መረጃዎች የምንገናኝ ይሆናል። ሁላችሁም ዳላክ ሚዲያን እየገባችሁ ሰብስክራይብ በማድረግ ኮመንት በማድረግ ላይክ በማድረግ ቪዲዮአችንን ቫይራል እንዲወጣ እንድታደርጉ ስል እጠይቃለሁ። ሁላችሁም ዩቱብ ላይ ስገቡ ዳላክ ሚዲያን እየገባችሁ ሰብስክራይብ የደውል በተኗን በመጫን አዳዲስ ቪዲዮዎች በምሰራ ጊዜ እንዲደርሷችሁ እያደረጋችሁ እንድታበረታቱኝ እላለሁ። አመሰግናለሁ። መልካም